ሰላም ለኩላም እንደምን አላችሁ? በእግዚአብሔር እርዳታ ማለት ነው። ነገ ቅዳሜ ኦሪት ዘፍጥረትን ማንበብ እንጀምራለን። ይህ ኦሪት ክፍል ደግሞ የመጀመሪያው የአምስቱ ብሔረ ኦሪት የመጀመሪያው ክፍል ነው ማለት ነው። ከዚህ ዛሬ ይህን ቪዲዮ የሰራሁበት ምክንያት ምንድን ነው? ከዚህ ኦሪት ክፍል ነገ ከሚነበብ ኦሪት ክፍል ማለት ነው ምንድን ነው የምንማረው የሚለውን ለመነጋገር ፈልጌ ነው። ስለዚህ የመጀመሪያው ሀሳብ ብዙ ነገሮች አሉ፣ ብዙ ርዕሰ ጉዳዮች አሉ በዚህ የመጽሐፍ ክፍል ውስጥ ማለት ነው። ነገር ግን የመጀመሪያው ርዕስ ጉዳይ ልነጋገርበት ወይንም ለእናንተ ላቀርበው የፈለኩት ምንድነው በትዳር ዙሪያ ይሆናል ማለት ነው። መጀመሪያ ትዳር ምንድን ነው? የሰው ልጅ ማለት ነው የሚጋባው ለምንድን ነው? ለምን መጋባት አስፈለገ? አንዱ ከአንድ ማህበረሰብ ተወልዶ ባህሉን የኑሮ ዘይቤውን በስነ ስርዓት ተምሮ እየኖረ ከሌላ ሰው ከሌላ ቦታ ሄዶ ሌላ ሴት ማለት ነው ወይንም ሚስት ከሌላ ቦታ ሄዶ ያመጣል። ስለዚህ ትዳር ለመመስረት ለምን ብዙ ውጣ ውረድ መኖር አለበትኝ? ለምን ብዙ ጊዜ ለምሳሌ በኢትዮጵያ ስናየው ማለት ነው ከጎጃም ቋራ ሄዶ ይገባሉ፣ ከቋራ ጎጃም ሄዶ ይገባሉ፣ ወይም ካለፋ ሄደው ከጎጃም ወይም ከጎጃም ከተለያየ ቦታ እየተዟዟሩ ማለት ነው ይጋባሉ ማለት ነው። ነገር ለምን አስፈለገ? ሁለት ሰዎች ማለት ነው በተለያየ ቦታ ያደጉ ሰዎች እንዴት በአንድ ላይ ተስማምተው ትዳር ይመሰርታሉ? ይህን ማለት ነው ለማየት እንሞክራለን። ለዚህ ጥያቄ ለመመለስ ደግሞ መጀመሪያ የኦሪት ዘፍጥረት ላይ ምን እንደተጻፈ መረዳት አስፈላጊ ነው ማለት ነው። ስለዚህ የመጀመሪያ ጊዜ ስለ ትዳር የተጻፈው ኦሪት ዘፍጥረት ላይ ነው ማለት ነው። ይህም ማለት ነው አዳምና ሔዋንን በተመለከተ ጉዳይ ማለት ነው። እግዚአብሔር አዳምን ከፈጠረ በኋላ ብቻውን ሲሆን የነበረው ስሜት ጥሩ ስላልነበረ እግዚአብሔር ምንድን አለ? የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም። ስለዚህ ማንን ፈጠረለት? ሔዋንን ፈጠረለት ማለት ነው። እሷን ፈጥሮ ሲያመጣለት ምንድነው አለ አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏል። መጀመሪያ ደረጃ አዳም ሴት ልጅ ከወንድ ልጅ የተፈጠረችው ሲል ያስረዳል። በሌላ በኩል ደግሞ ባልና ሚስት ከተዳሩ በኋላ አንድ ወንድና ሴት ከተዳሩ በኋላ በአንድ ላይ መኖር ይጀምራሉ። በአንድ ላይ መኖር ሲጀምሩ አንድ ስጋ ይሆናሉ ተብሎ ተጽፏል። ይሄ አንድ ስጋ ይሆናሉ የሚለው ምን ማለት ነው? መጀመሪያ ደረጃ ምንድነው? በአማርኛ ቋንቋ ምንድነው የሚባለው? ሴት ልጅ ከወንድ የግራ ጎን የተፈጠረች ይባላል። ስለዚህ ምናልባት ይህን ያስረዳል ማለት ነው። ባልና ሚስት ከተጋቡ በኋላ ትዳር ሲመስርተው በአንድ ላይ ሲኖሩ በሰላም በፍቅር ሲኖሩ ምንድነው የሚደረገው? የነበረውን ከዛሬ በፊት ማለት ነው የዚች ሴት የነበራት ይዘት ወይንም ሁኔታ በወንድ ልጅ ውስጥ ነበረች ማለት ነው። ስለዚህ ከተለያይተው ከተወለዱ በኋላ እንደገና ሲጋቡ እነዚህ ሰዎች ማለት ነው አንድ ስጋ ይሆናሉ ማለት ነው። ይሄ አንድ ስጋ ሆኑ ማለት ደግሞ እግዚአብሔር መጀመሪያ አዳምን እንደፈጠረው ማለት ነው አፍሉ ኃጢአት ከመስራታቸው በፊት ማለት ነው እንደፈጠረው በነበረበት ሁኔታ ይመለሳሉ ማለት ነው። ስለዚህ አንድ ስጋ ይሆናሉ በሚለው ማለት ነው አጋምባን የሚባለው ሊቃውንት እንደዚህ በማለት ያስረዳል። የባልና ሚስት ግንኙነት እንዲሁ ተራ ሳይሆን ከወለዱት ወላጆች ጋር ካለን ግንኙነት የበለጠ ነው። አጋምባን የሚባለው ሊቃውንት ምንድን ነው የሚለው? የባልና ሚስት ግንኙነት እንዲሁ ቀላል ነገርና በቀላሉ የሚታይ ጉዳይ አይደለም። ነገሩ ወልደው ካሳደጉን ወላጆች ጋር ካለን ግንኙነት ከዛ በላይ የበለጠ ነው ማለት ነው። እዚህ ይላል በመቀጠል ማለት ነው። ስለዚህ በኦሪት ትዳር ለመመስረት ግዴታ ቤተሰቡንና ማለት እናትና አባቱን ለቆ ከሄደ በኋላ ነው ከሚስቱ ጋር ትዳር መስርቶ ከመፈጠራቸው በፊት እንደነበሩ አንድ ስጋ የሚሆኑት ማለት ነው። ስለዚህ አጋምባን የሚለው ምንድነው? አንድ ሰው ትዳር ለመመስረት ወይም ከሚስቱ ጋር ወይም ከባሏ ጋር አንድ ስጋ ለመሆን መጀመሪያ ማድረግ ያለባቸው ሁለቶች ማለት ነው በአንድ ቤት መኖር አለባቸው ማለት ነው። ምንም ሌላ
ከነሱ ውጭ ማለት ነው ሌላ ሰው ሳይኖር ሁለቶች በአንድ ላይ መኖር አለባቸው። ምክንያቱም ያ ከሆነ አንደኛ አንድ ስጋ የሚለውን የተጻፈውን የኦሪት ቃል ይፈጸማል ማለት ነው። ሁለተኛ ደግሞ እያንዳንዳችን ማለት ነው ያደግንበት ሁኔታ ወይም ያደግንበት ስናድግ የያዝነው ወይም የተማርነው ልማድ አለን። ያን ልማድ መጥፎም ሆነ መልካም፣ መጥፎ ከሆነ የሚያስተካክለን ማን ነው? የኔ ከሆነ ሚስቴ ናት ማለት ነው። የሚስቴ ከሆነ ደግሞ እኔ ነኝ ማስተካክላት። ስለዚህ ሁለቶች ማለት ነው ብቻ መኖር አለባቸው። እንዲሁም ሊቃውንቶች ምን ይላሉ? አንድ ወንድ ልጅ በተዳረበት ዓመት ማለት ነው ከትዳር ውጭ ሌላ ነገር ማድረግ የለበትም። ለምሳሌ ጦርነት ቢኖር ማለት ነው በኦሪት ትእዛዝ መሰረት ያ ሰው ማለት ነው ኦሪት ላይ ተጽፏል። በኦሪት መሰረት ማለት ነው ያ ሰው ያ ሙሽራ ወይንም የተዳረ ሰው ማለት ነው ጦርነት መውጣት አይችልም። ዓመቱን በሙሉ ማለት ነው ከቤቱ ወይም ከትዳሩ ወይም ከሚስቱ ጋር መኖር አለበት ማለት ነው። ይህን የተባለበት ምክንያት ለምንድን ነው? አንደኛ በመጀመሪያው ዓመት ያላስተካከልናቸውን ጸባዮች ወይም በመጀመሪያው ዓመት ያልገነባናቸውን ነገሮች ወይም ለምሳሌ የመነጋገር ሁኔታ ሊሆን ይችላል። ሀሳብ ሲኖረኝ ሀሳቤን ለማቅረብ የሚመርጥበት መንገድ አለ ማለት ሚስቴ ወይንም ሚስቴ እንድትረዳኝ የሚመርጥበት መንገድ አለ። ስለዚህ ያን መንገድ መገንባት የምንችለው መቼ ነው? በመጀመሪያው ዓመት ይሆናል ማለት ነው። በመጀመሪያው ዓመት ያላደረግነው ነገር ከዛ በኋላ ለማድረግ በጣም ይከብዳል ማለት ነው። ስለዚህ ብዙውን ጊዜ የትዳር ውጣ ወረድ የሚኖረው ምንድነው? አንዳንድ መጀመሪያ መሰረቱ በጣም ጠንካራ ስላልሆነ ነው። ስለዚህ በዚህ መሰረት ማለት ነው አንደኛ ትዳር ማለት ነው ሁሌ መገንባት ያለበት ጉዳይ ነው። አንድ ጊዜ ገንብቼዋለሁና በቃ ይሄ እንትን ማለት አይደለም። ሁሌ ማለት በየጊዜው ብዙ ነገር የሚያስፈልገው ጉዳይ ነው። እንዲሁ ቀላል አይደለም። ስለዚህ ከዚህ በተጨማሪ ደግሞ በአማርኛም እንደሚባለው ባልና ሚስት ከአንድ ምንጭ ይቀዳሉ ይባላል። አስባችሁበት ታውቃላችሁ? ለምንድን ነው በአማርኛ ቋንቋ ባልና ሚስት ከአንድ ምንጭ ይቀዳሉ የሚባለው? መጀመሪያ ደረጃ ቅድም እንዳስረዳኋችሁ ሴት ልጅ ወይም ሚስት ማለት ነው ከወንድ ልጅ ግራ ከወንድ ልጅ ስለተፈጠረች ከመፈጠሯ በፊት ማለት ነው የት ነው የነበረችው? ከወንድ ልጅ ጋር ማለት ነው። ይህ ማለት ደግሞ ስር መሰረታቸው አንድ ነው ማለት ነው። ብቻ ሲፈጠሩ በተለያየ ሁኔታ ቢመጡና የተለያየ ማህበረሰብ ቢያድጉ ማለት ነው ሲገናኙ አንድ ስጋ ከሆኑ ይህ አንድ ስጋ መሆናቸው ማለት ነው የሚያስተምረን ነገር ምንድነው? መጀመሪያ አንድ አካል ነበሩ ማለት ነው። መጀመሪያ ነፍሳቸው አንድ ነፍስ ነበረች ማለት ነው። ስለዚህ ነው በአማርኛ ቋንቋ ባልና ሚስት ከአንድ ምንጭ ይቀዳሉ። ውጫዊ አካላቸውን ታይቶ አይደለም እንደዛ የሚባለው። ይሄ አባባል ማለት ነው ጥልቅ የሆነ መልእክት አለው ማለት ነው። በዚህ መሰረት ማለት ነው ምትዳሩም ካላችሁ የተዳራችሁ በመጀመሪያ ዓመታችሁ ካላችሁ እንዲሁም ተደራችሁ ብዙ ዓመታት የምትኖሩ ሰዎች ማለት ነው ምናልባት ከእናንተ ልንማር እንችላለን። ነገር ግን ሁላችን እንደምናውቀው ትዳር የአንድ ቀን ስራ ብቻ አይደለም። በየቀኑ ማለት ነው የምናደርገው ነገር የምንሰራው ነገር እንዴት መናገር እንዳለብኝ እንዴት ነገሮችን መፍታት እንዳለብኝ ብዙ ውጣ ውረድ ስላለ ችግርም ሲፈጠር ማለት ነው የምንፈታበት መንገድ ሊኖረን ይገባናል። እንዴት መፍታት እንዳለብንና ማለት ነው። ስለዚህ እግዚአብሔር አምላካችን ማለት ነው በኦሪት እንደተጻፈው ማለት ነው እያንዳንዳችን መልካም ትዳር እንዲኖረንና ከሚስታችን ወይም ከባላችን ጋር አንድ ስጋ ይሆናሉ የሚለውን ትእዛዝ እንድንፈጽምና የዛ ስሜት እንዲሰማን በጥልቅ እመኝላችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ሸባት ይሁንልን። ሸባት ሻሎም። መልካም ሳምንት